ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። እስከ መቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማኑዋሊ እያጋፈጥን በጉልበት እያጋፈጥን እንሄዳለን መስራት እየቻልን? በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ በአዶናይ ጉዳይ ዝምታቸውን ሰበሩ። እንደሚታወቀው ታዋቂው ቲክቶከር አዶናይ ይኖርበት ከነበረው ካናዳ ወደ ኢትዮጵያ በመምጣት በሰራቸው ስራዎቹ እጅግ በጣም ከፍተኛ የተባለ ተቀባይነትን በማግኘት በአጭር ጊዜ ውስጥ ከነበረው 2 ሚሊዮን ተከታይ በአሁኑ ሰዓት ወደ 4 ሚሊዮን ተከታዮችን ለማፍራት ችሏል። በዚህም ከሰራቸው በጎ ስራዎች መካከል መንገድ ላይ ወደቁትን በማንሳት በሊስትሮ የተዳደሩ የነበሩትን ዲቻ ቦይስ ሕይወት በመቀየር አንጋፋው አርቲስት ሰለሞን የመኪና ስጦታ እንዲበረከትለት ማድረግ፣ ቆሎ የሸጠች ትዳደር የነበረችውን መክሊቷን ተጠቅማ ከፍ ብላ እንድታደርጋቸውን ስራዎቹ የማይዘነጉ ሲሆን ባለባበስ ጉዳይ ተብሎ ባላደረገው ነገር መታሰሩ በህዝቡ ከፍተኛ የሆነ ቅሬታ ሊያስነሳ ችሏል። በዚህ ጉዳይም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ አዶናይ በጥርጣሬ እንደታሰረ በመግለጽ ቲክቶክ ክሬቲቭ አዋርድ ላይ የነበረውን አለባበስ ቪዲዮን ለመመልከት ሞክረናል። ከኢትዮጵያነት ባህል ወግ ያፈነገጠ አልነበረም። ቀጣይ ምን መስራት ከምንስ መጠቀቅ እንዳለበት እንደ ልጃችን ነግረና መክረን እንለቋለን ሲሉ መናገራቸውን ከቅርብ ሰዎች የወጡ መረጃዎች ያሳዩኛል። አዶናይ እመቤቴን ስሟን በአደባባይ ጠራት፣ አላሳፈረችም። እንደታሰረካ ትቁጠረው፣ ተፈታል። ወዳጆቹ፣ ቤተሰቦቹ፣ መላው ኢትዮጵያን አዶናይ ተፈቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ቀናትን ብቻ በትዕግስት ጠብቁ፣ ተወስኗል።